ያለ ጌታ እንዴት ለዚህ ሕፃን ልጅ አይራራለትም? ምን እያሉ ነው? ጌታችን ኢየሱስ ክርስቶስ አንድ ክፍል ማሳየት ፈልጋለሁ። በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እንደዚህ የሚል ቃል የአምላካችን ቃል አለ። በዚህ ቃል ነው የምንመዝነው እና በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 እንደዚህ አላቸው። ትናንትና አንብበነዋል። ፊቱን ወደ ኢየሩሳሌም እንዲሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱ ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እርሱም ግን ዘወር ብሎ ገሰጻቸውና ደቀ መዛሙርቱን ጴጥሮስና ያዕቆብና ዮሐንስም ማለት ነው ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁምን ካለ በኋላ የሚለውን ይልኝ የሰው ልጅ ራሱ ነው ጌታ ኢየሱስ ክርስቶስ የሰው ልጅ ብሎ የሚለው የሰው ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደር ሄዳለ። የጌታ ኢየሱስ ክርስቶስ መምጣት የሰውን ነፍስ ሊያድን እንጂ የሰውን ነፍስ ምን ሊያጠፋ ምን አለ አልመጣም ይላል። ታዲያ የሰው ነፍስ ሊያጠፋ ካልመጣ የሚመቱትና የሚቸነክሩበትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ካለ ለምን ይህንን ሕፃን ልጅ ገላል? አንድ ሕፃን ልጅ ብቻ አይደለም፣ በጣም ብዙ ሕፃናት እዚህ ተጨፍጭፈዋል። አሳያለሁ ማለት ነው። አሳያለሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ቀደም ያልኩትኝ 3:16 የጌታችን ኢየሱስ ክርስቶስ ወደዚህ ምድር መምጣት ዋነኛው ዓላማ ዮኒ እንደምታውቀው ይህን ክፍል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም አሁን ተፈርዶበታል ይላል። የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ዓለም የመጣው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ምንም የማያውቁ ጨቅላ ሕፃናትን ሊገድል ጌታችን ኢየሱስ ክርስቶስ አልመጣም። ለምን ይህ እንደተባለ በታምረ ማርያም ላይ ማርያምን በቃ ርኅርኅት አዛኝ አድርገው ጌታችን ኢየሱስ ክርስቶስ ደግሞ ጨካኝ አድርገው የተሳለበትን ታምረ ማርያም ላይ እዚህ አለ፣ አሳያለሁኝ። እንደዚህ ይላል። ሁለተኛው የ7 ዓመት ልጅ በነበረ ጊዜ ሌላ ልጅ አሁንም ደግሞ ሊገድል ሕፃናትን ጨፍጭፏቸዋል ጌታችን ተብሎ በታምረ ኢየሱስ ላይ ተጽፏል። ያው ገጽ 54 ይሄ ገጽ 55 ነው። እንደዚህ ይላል። ጌታ ኢየሱስ ክርስቶስ የ7 ዓመት ልጅ በነበረበት ጊዜ አምላክን ወልደት በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብሱ ውሃውን ይዞ ወደ እናቱ ሄደ። በዚያን ጊዜ አምላክን ወልደት በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን ፈጽማ ደነቀች። እሷም በየጊዜው የሚያደርገውን ታምራትን እየተመለከተች በልቧ ውስጥ ተጠብቀው ነበር። ከዚያም በኋላ ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍ አናጺ ወይንም ጠራቢ ቢሆንም ቀንበርንም እርፍንም ድግርንም ከመጥረብ በስተቀር ሌላ ስራ አያውቅም ነበር። አስቀድሞ የሰራለትን አንድ ሰው ድግሩን አሳጥሮ ይዞ በመጣ ጊዜ ኢየሱስ አባቱ ያሳጠርከውን አሳየኝ አለውና ጌታ ኢየሱስም በጣም ሰፊ ነው። ጌታ ኢየሱስም የእጥረቱን መጠን ለክቶ ያንን ያጠረ ድግር ቁመትንም ጨምሮ አስተካክሎ ልክ አድርጎ አባቱ በዚህን አይነት እሰራለት ዘንድ ትፈቅዳለህን አለው። ዮሴፍ ይህን ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መቦዘን የለበትም በማለት ይማር ዘንድ ጌታን ኢየሱስን ከመምህሩ ዘንድ ወሰደውና መምህሩም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋና ቤጣ ማለት ምን ማለት እንደሆነ ትርጉሙን ንገረኝ ብሎ መምህሩን ጠይቀው። መምህሩም ተቆጥቶ መታው። ማንን? ኢየሱስን። በዚያኑ ጊዜም መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣ ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹን አስጠነቀቃቸው። ዳግመኛም ሌላ መምህር ነበረና ዮሴፍ ይህን ልጅ በሕቡ ላስተምረው አለውና ጌታ ኢየሱስ ክርስቶስ ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍን ወሰደና መምህሩ ደንግጦ በመሬት ላይ እስኪወድቅ ድረስ በመንፈስ ማንበብን ጀመረ ብሎ ይላል። ክፍሉን ከፈለጋችሁ አንብቡት። 12 ቁጥር አለው ማለት ነው። እሺ፣ እዚህም ጋር ሰው ገደለ። ኦኬ፣ እሺ። ሕፃኑ አማኑኤል በፀሐይ ምዕዛር ላይ ተቀምጦ ይላል። እዚህም ጋር ሌሎች ሰዎች ልጃቸውን ገሎባቸው ደበደቡት። ጌታ ኢየሱስ ክርስቶስ ነው የተደበደበው። ቁጥር 2 ጌታ ኢየሱስ ክርስቶስም ከብቻው ከኃጢአት በስተቀር ሰው የሚሰራውን ሁሉ ይሰራልና በልጅነቱ እንደ ልጆች ነው
ልጆች ነው ያለው። ልጆች ይጫወት ነበር፣ ያው ጌታ ማለት ነው። ከዕለታት በአንድ ቀን ከጓደኞቹ ሕፃናት ጋር ሲጫወቱ ወደ ቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታም በእግሩ ፀሐይ ላይ ወጥቶ ተቀመጠ። ከእነሱም ጋር የነበሩት ሕፃናት ጌታ ኢየሱስ በፀሐዩ ጨረር ላይ እንደተመላለሰ ሲጫወት ባዩ ጊዜ ከቤቱ ጣሪያ ላይ ወጥተው በፀሐዩ ጨረር ላይ ዘለን እንቆማለን እያሉ ወድቀው ከነሱ 7 የሚሆኑቱ ሞቱ። በዚያን ጊዜ ታላቅ ጩኸት ሆነ። የልጆቹም አባትና እናት እየጮሁ ሄደው እናቱን ማርያምን ይዘው ልጅሽን በምን ጥበብ በፀሐይ ጨረር ጮራ በእግረ ፀሐይ ላይ የሚቀመጠው የእኛ ልጅ እሱን አይተው ወድቀው ሞተዋል አሏት። ከዚያም ጌታችን ኢየሱስ ክርስቶስን ይዘው ደበደቡት። ሲያጠፋ ይገሰጻል በዮሴፍ፣ ሲያጠፋ ይደበደባል እንደ ኖቲ ቦይ ማለት ነው። ደበደቡት። እርሱም ለምን ትደበድቡኛላችሁ ቢላቸው ልጆቻችንን ስለገደልህ ነው አሉት። ስለዚህ በመጽሐፍቱ ላይ ይሄ ለጊዜው ይቆየን፣ በጣም ብዙ ስላለ ሙሉን ያነበብኩት ሆኒ ሙሉን ጊዜ ስለሌለ እንጂ ሌላ የሚያነሳው ነገር በጣም ብዙ ጆሮን ጭው የሚያደርግ ነገር ሁሉ አለው። በጌታ ስም ነው የተጻፈው። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስን መሳል የተፈለገው ገዳይ፣ አረመኔ፣ ለሚደበድቡት ምሕረትን የሚሰጥ ጌታ በመጽሐፍ ቅዱስ ላይ ተጽፎ ሳለ እዚህ ላይ ግን ለሕፃናት ምሕረት የሌለው ልቡን ረገጠ ተብሎ የተባለን ሕፃን ልጅ ረግሞ የሚገድል እንዲህና እንደዛ ነው። በዚህ መጽሐፍት ላይ ደግሞ ታምረ ማርያም በተባለበት ላይ ግን የጌታችን እናት ቅድስት ድንግል ማርያምን ርኅርኅት፣ አዛኝ፣ ከሱ ይልቅ የዋህ ለሰው ልጆች የምታስብ ተደርጎ ተስሏል። እንደውም ከመራራቷ የተነሳ ውሻን ሁሉ እንኳን ጭምር ሳይቀር ውሃ አጠጣች ብሎ ይላል። ይህንን ብታደርግ እኔ ምንም ክፋት የለውም። በመጽሐፈ ምሳሌ ላይ ሲናገር የእግዚአብሔር ቃል ምን ይላል? የጻድቅ ነፍስ ለእንስሳ ሁሉ እንኳን ሳይቀር ይራራል ይላል። እና የጌታችን እናት ቅድስት ድንግል ማርያም ጻድቅ ሴት ስለሆነች ይህን ብታደርግ አይገርምም። ግን እዚህ ታምር 71 ላይ ይህንን አደረገች የተባለች እናት ታምር 72 ላይ ደግሞ ምን እንዳደረገች ረጅም ነው ክፍሉ። ታምር 71 ላይ በዚህ በያዝኩት ገጽ 275 ላይ በትንሣኤ ዘጉባኤ ማተሚያ ቤት ነው የታተመው ታምረ ማርያም። እዚህ ጋ ለተጠማ ውሻ ውሃ ያጠጣችበት ነው ከማዘኗ የተነሳ። ብዙ ሴቶችም ከእመቤታችን ጋር ነበሩ። ውሃን ሊጠጣ ወዶ የተጠማ ውሻ ወደ እሳቸው በመጣ ጊዜ እነዚህ ሴቶች አባሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸና የክብርት እመቤታችን ግን ስለተጠማ ወዲህና ወዲያ ሲመላለስ ባየችው ጊዜ አደነቀች፣ አለቀሰችም። አንቺም ታዝኛለሽን? ቅቡ የተባለ ክርስቶስን የወለድሽ ከአንቺ ነውን? አሏት። እመቤታችን ይህ ነገር በሰማች ጊዜ በልቧም ውስጥ ፍጹም ደስታ አደረ። ማድጋዋን ይዛ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያንን የተጠማ ውሻ አጠጣችው ይላል። ይህም ብታደርግ የጌታ እናት በእውነት ያደረገችው ነገር መልካም ነው። ለምን? በመጽሐፈ ምሳሌ ላይ የጻድቅ ሰው ነፍስ ለእንስሳ እንኳን ሳይቀር ይራራል ይላል። ስለዚህ ይህን ርኅራኄ ብታሳይ የጌታ እናት ጻድቅ ሴት ነች፣ እግዚአብሔር የምትፈራ የጌታ እናት ናት። ብታደርግ አይገርምም። ይህንን ግን ለውሻ እዚህ ጋር አዘነች የተባለች የጌታ እናት እዚሁ በምዕራፍ 72ኛው ምዕራፍ ላይ ሰውን ሚስጥሬን አትንገርብኝ ብላ ሰውየውን ረግማው፣ ክፍሉ ሰፊ ነው ለሚናገር ማንም ሰው ከመጣ እኔን ጠይቀኝ። 50 ቁጥር አለው። ይህን ሁሉ ሳነብ አልቆይም፣ እኔ ሙሉን ስላነበብኩት። ይህንን አደረገች የተባለችዋ የጌታ እናት እንዲህ አይነት ርኅራኄን በ71ኛው ምዕራፍ ላይ ለተጠማ ውሻ በጫማ ውሃ ጠጣች የተባለች የጌታ እናት ይህንን ርኅራኄ ለውሻ ያሳየች እናት ይህንን ርኅራኄ እዚህ ጋር ለሰው ግን ከልክላለች። ምን ይላል ይሄ ክፍል? ታሪኩ አንድ ጎልማሳ ሰው ነበረ። ሚስጥር አወራችው። ሚስጥሩን ሄዶ እሱ አትንገር ብላው ነበረ። ሄዶ ነገረ ለአገረ ገዢ። ያን አገረ ገዢ ደግሞ በነገረው ጊዜ ላይ አገረ ገዢው ይዞ ወደ ማርያም አመጣው ይላል። ባመጣው ሰዓት ላይ ማርያም እዚህ ክፍል ላይ እንደተጠቀሰች የጌታዬ እናት እንደተጠቀሰች ያም አገረ ገዢ ይላል። ያም አገረ ገዢ ከዚህ ጎልማሳ ቃል የእመቤታችን ነገር ሰምቶ ፈጽሞ ደስ አለው፣ እጅግም አደነቀ። ጎልማሳውም ወደ እሷ ወዳለችበት ታደርሰኛለህን አለው። ያችም ሴት ወዳለችበት ቦታ አዎ አደርሳለሁ አለው። ያም አገረ ገዢ ባለሟሎቹን ሹማምንቶቹን ጠራና ያንን ጎልማሳ እየመራው በፈረስ ላይ ተቀምጦ ሰራዊቱን አስከትሎ ተነስቶ ሄደ፣ ወደ ማርያም ማለት ነው። አትንገር ብላው ነበር። ይሄ ጎልማሳ ሄዶ ለአገረ ገዢው ነገረ። ሚስጥር እንዳታወጣ ብላው ነበር፣ አወጣ። እመቤታችን ወዳለችበት ወደዚያ ገዳም አደረሰው። ያን አገረ ገዢ ፊቷ እንደ ፀሐይ ሲያበራ ከሩቅ ባያት ጊዜ ደንግጦ አደነቀ። ከፈረስም ላይ ወርዶ ወደ እርሷ
ሳይቀርብ ከሩቅ ሰገደላት። ያ አዳኝ ጎልማሳ በፊት እየመራው ደረሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ሲጸና የክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ይሄን ማለት ነው እንዳይናገር የማለች ነው ያንን ጎልማሳ ባየችው ጊዜ ፈረደችበት፣ ረገመችው። ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ። ሰውየውን ስትረግመው ቀጥታ ወደ ውሻነት ቀየረችው። 71ኛው ታምር ላይ እዚህኛው ታምር ላይ ለውሻ ራርታ ውሃ ጠጣች ብለው ያሉን የጌታን እናት በሚቀጥለው ምዕራፍ ላይ መልኳን የሷ ምግባርና ባህሪ ያልሆነው ሰውን ረግማ በእግዚአብሔር መልክና ምሳሌ የተፈጠረ በስላሴ መልክና ምሳሌ የተፈጠረ ክርስቶስ የሞተለትን ሰው ረግማ ወደ ውሻነት ቀየረችው ይላል። ለምን? ሚስጥር አወጣህብኝ ብላ ማለት ነው። ስለዚህ ይሄን አንድ አይነት አለ። አንድ ጥያቄ ልጠይቅና የተወሰኑትን ነግሬ ላምጣ። በኢትዮጵያ ኦርቶዶክስ ታሪክሳን መዳን በጌታችን በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ በማመን ነው አይደል? ይሁን። አዎ። ክርስቶስን ክደህ መንግስተ ሰማያት መግባት ትችላለህ? በጭራሽ። ጥምቀትንስ ክደህ መግባት ትችላለህ? በጭራሽ። ክርስትናህን ሳቃለህ መግባት ትችላለህ መንግስተ ሰማያት? ለምን? የእግዚአብሔር ቃል ስለማይል አይደል? አዎ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምረ ማርያም ላይ ግን ክርስትና የለም፣ ክርስቶስ የለም፣ ጥምቀት የለም። ሁሉንም ክደህ መንግስተ ሰማያት መግባት ትችላለህ። በማል ይገባ አሳያለሁ የሚገባበት። ከዛ በኋላ ግን ብሬክ መዝሙር ያስፈልጋል። ዳጊ ስላለልን ያግዘናል ብዬ አስባለሁ። ተባረኩ። ነገረ ድነት ነው በጣም የምናነሳው አለ። እዚህ ጋር እኔም አንድ ሁለት መጽሐፍቶች አስቀምጫለሁ ነገረ ድነት። ወይ እሱን ከጨርስም በኋላ ወይ ይሄን ካነበብኩ በኋላ ላቁመው። እሱን አንብበውና አንድ ሁለት መዝሙሮች ይዘምርልን። ሰው ጭንቅላቱን እንዲያብድ አልፈልግም። እየተረጋጋ ገብቷል። መዝሙሩንም እየሰማ እየተባረከ እያጣጣመ ብዙ ጉድ ስለሆነ ቀስ እያለ ይሻላል። አንድ አንተ ናዳ እየናድቅ ነው። ስለዚህ ቀስ እያልክ ሰው በጭልፋ በማንኪያ የለመደውን አንተ ድሮን እየላክ ነው። ስለዚህ ቀስ እያለን ጭንቅላቴ ራሱ እንትን እያለ ነው። እውነት ለመናገር በጣም የሚከብድ ነገር ነው። በጣም የመጀመሪያ ነው ይሄንን የሰሙት። ምናልባት አንተ ቤት የሚመጡ ብዙ ወንጌላውያን ሊሆኑ ይችላሉ። እዚህ ቤት ግን ሙስሊሙም ይመጣል፣ ኦርቶዶክሱም ይመጣል፣ ፕሮቴስታንት ሁሉም ስለሚመጣ ገባ እንደዚህ አይነት ነገር ሰምተው ስለማያውቁ this is strange። እውነትም እየመሰላቸው አይደለም። አሁን እውነት ለመናገር ይሄ ሁላ ጉድ ኦርቶዶክስ ተሸክማለች ወይ? ቤታችን እንደዚህ ዋሽተዋል ወይ? አባቶቻችን በዚህ ደረጃ እየዋሹ አስተምረዋለሁ እያሉ እሱን ለማብሰልሰል ገና ብዙ ነገር አለባቸው። ስለዚህ እስካሁን ካሳየንህ ጌታ በሚያውቀው እስካሁን ካሳየንህ 98% አላሳየንህም። 2% ብቻ ነው ያሳየንህ። ዛሬ ራሱን እንኳን እግዚአብሔር ሲያወጣኝ ይርምሻል። መጀመሪያም ገድላ ገደል የሚባል ወድጄ አላቅም፣ ምንም ሰምቼም አላቅም። አሁን ደግሞ ጭራሽ ሌላ ታሪክ ውስጥ ገብተናል። እኔ መጀመሪያም ስዕል እና እሱን ተቀብዬ አላቅም። ሁሌም የምለው ነው። ዛሬ አይደለም ማናችሁም ትመሰክራላችሁ። ስዕል አላምንም፣ ገደላ ገደል አላምንም በፍጹም። ለምን? ክርስቶስ ይበቃኛል ብዬ ማምን ሰው ነኝ ከበፊት። አሁን ያመጣሁት ነገር አለ የምታውቁት ናቸው። በክርስቶስ እናንተ ጋር ብዙ ጊዜ ገብቼ መወያይ ነኝ። ስለዚህ የምቀበለውም አይደለም። ምክንያቱም እንደሚዋሹ የራሳቸውን ነገር እንደሚጨማምሩ ስለማውቅ የማልቀበለው ለዛ ነበር። እሺ፣ ጥምቀትና ክርስትና ክርስቶስ ተክዶ መንግስተ ሰማያት መግባት ይቻላሉ? አዎ። ታምር 110 በእንተ ጥብርያኖስ ነጋዴ ብለው የሚለው ነው። ቁጥር 2 ቁጥር 1 ማላነበው ያው ተመሳሳይ ስለሆነ ተመሳሳይ ሐሳብ ይህ ታምር የተደረገው በማርያም ነው ብሎ ስለሚል ማለት ነው። ቅጥፍ በሚባል ሀገር ስሙ ጥብርያኖስ በሚባል በወንድና በሴት ባሪያ በብርና በወርቅ ላሞችንም በግመልም እጅግም የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ከብዙ ዘመን ጀምሮ ከኖረ በኋላ በእሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቃ። አኗኗሩም ጎሰቆለ፣ ረዳቶቹም ተበተኑ፣ ባሪያዎቹም በችጋር በመከራ አለቁ። መፈጥነው ቶሎ ጊዜውን ለመጠቀም ነው። ክብሩም እንደተዋረደ ደስታውም ወደ ሐዘን ወደ ትካዝ እንደተለወጠ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምንም የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገዱ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከሀገሩ ወጥቶ እምባውን በፊቱ እየወረደ እየተቻኮለ ሲሄድ ሰይጣን በመንገድ ተገናኘውና
ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያን ጊዜ ያም ነጋዴ ያገኘውን ነግርህ ዘንድ አንተ ማነህ? አለው። እኔም ሰይጣን ነኝ አለው። ያን ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ትችላለህን? አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገርም ሄዶ ይኖር እንደሆነ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጠጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ሰይጣን ነው ደረቱ ላይ ያለው ተብሎ የተባለው የሰይጣን ደረት ውስጥ ገብቶ ሊወስድ ነው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ማለት የግዕዝ ቃል ነው፣ ዕንቁ ማለት ነው፣ አልማዝ ዳይመንድ ሰጠው። ነጋዴውም ከደስታው ብዛት የተነሳ ብዛት ምን ባደርግልህ ትወዳለህ አለው። የከበረ ነገር ማለት ነው፣ ዕንቁ። ሰይጣንም ክርስቶስን ካደው። ክርስትናና ጥምቀትን ሱራፌልና ኪሩቤልንም አምላክን የወለደች እመቤትን ማርያምንም ካድ አለው። ማን ካድ አለው? ሰይጣን ክርስቶስን ካደው። ክርስትናህንም ጥምቀትህንም ሱራፌልና ኪሩቤልንም አምላክን የወለደች እመቤትህን ማርያምን ካድ አለው። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለው። እመቤቴን አትንካብኝ እንጂ ሌሎቹን ግን በሙሉ ክዳቸዋለሁ። ማማናቸው የሚካዱት ክርስቶስን እክዳዋለሁ፣ ቀላል ነው ለእኔ እያለ ነው። ክርስትናንም ክዳለሁ፣ ቀላል ነው ለእኔ። ጥምቀትንም ክዳለሁ፣ ቀላል ነው ለእኔ። ሱራፌልና ኪሩቤልንም ክዳለሁ። አምላክን የወለደች ግን እመቤቴ ማርያምን ግን አልክድም እንጂ ሁሉንም ክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። ሰይጣን ከሱ ከተሰወረ በኋላ በክንዱ ላይ ያለውን ዕንቁ ባህር ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጾ ሆፃ ሆነ። ስለዚህም ፍጹም ሐዘን አዘነ። ሰዎችንም ክብረቴንም ገንዘብን ሁሉ ያጠፋሁት አልበቃ ብሎኝ ሃይማኖቴንም ለውጬ ፈጣሪን ክጃለው ወዮታ አለብኝ እያለ እያለቀሰ እያዘነ በመንገድ ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ ውስጧ ገባ። በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ ታማልጄ ዘንድ እለምንሻለሁ። በፍጹም ልቤኔ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶ አለቀሰ። የበደለው የካደው ክርስቶስን ነው። ምሕረትን የሚለምነው ግን ይቅርታ ገንዘብሽ የሚሆን ብሎ ያላት ክርስቶስን ሳይሆን ማርያምን ነው። እሺ አማልጂኝ ብሎ አላት። ኦኬ። ከለቅሶም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። ምን የምትል? ይቅር የምትል። ጌታችን በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህ አጥ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። አሁን እኮ ወደ ሰውየው እኮ መጡ አሉን። እዚህ ጋር አሁን እኮ መጡ አለን። አሁን መጡ ካለን በኋላ አሁን ደግሞ በዙፋኑ ላይ ተቀምጦ ነው የምትለምነው። እለምንሃለሁ አለችው። ጌታም ይላል እዚህ ጋር ጌታም ከመላእክት ጋር ክዶኛልና ይቅር አልለውም አላት። ከመላእክት ጋር ተክጃለሁ ይቅር አልለውም አላት። የልጇን ቃል በሰማች ጊዜ ልጄ ወዳጄ ሆይ የዚህ ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባው በጡቴ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። አሁንም ጌታችን የሚመልስላትን ጌታችንም ኢየሱስ ክርስቶስ የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ለምን ቢሉ ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱንም ንቆ ክዷል። ጌታችን ይመልሰው። ጌታችንም ጠየቀችው፣ መለሰላት። ጠየቀችው፣ መለሰላት። እስካሁን ድረስ እዚህ ጋር ስጠይቀው እለምንሃለሁ ይቅር እንድትለው ብላ ስትለው ጌታም ከመላእክት ጋር ክዶኛል ይቅር አልለውም አላት። ይቅር አልለውም። የልጇን ቃል በሰማች ጊዜ ልጄ የዚህ ኃጥእ ሰው ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባው በጡቴ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችንም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውና ጥምቀቱንም ንቆ ክዷልና። ይህን በሰማች ጊዜ ይላል ይህን በሰማች ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ጡቶቿን አውጥታ ቆርጬ እጥላቸዋለሁ፣ ፊቶቿንም እሰነጥቃቸዋለሁ አለችው። አሁን ወደ ግዴታ ገባች ማለት ነው። ምሕረት ጠየቀችው እንደ አማላጅ እንደ መጽሐፉ። እምቢ አለ። ተክጃለሁ ከመላእክት ጋር ክዶኛል አላት።
አሁን መልሳ ምህረት ለመነችው በጠባው ጡቴ ብላ ጠየቀችው። አሁንም ጌታችን የለም በፍጹም ኃጢአቱን ይቅር አለውም፣ ለዘላለም ኃጢአቱን ይቅር አለውም። ለምን? ከመላእክት ጋር ክዶኛል፣ ጥምቀቱና ክርስትናውን ንቆ ክዷል ማለት። በዚህ ሰዓት ላይ ይሁን እንግዲህ እንደ ቃልህ ልጄ፣ አንተ አምላክ ነህ፣ ሁሉን ታደርጋለህ ብላ አይደለም ያለችው በዚህ መጽሐፍት ላይ የተተረከችው ማርያም። ታዲያ ልብሷን በዛን ጊዜ ቀዳ ይላል። ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ፊቶቿንም እሰነጥቃቸዋለሁ አለችው። ምልህን ነገር ማትሰማኝ ከሆነ ወደዚህ ድርጊት ልገባ ነው አለችው። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። ጌታችን ኢየሱስ ክርስቶስ የ33 ዓመት ወጣት ነው አይደለ ዮኒ? ሲያርግ ሞት እንዳርጎት ሲነሳ እዚህ ጋር የሆነ ነገር ማለት አለብኝ። ምን መሰለ ማለት የምፈልገው ክርስቶስን ሕፃን እያደረጉት እስካሁን ይቆያሉ። በፎቶ የሚያስቀምጡ ለዛ እኮ ነው። ክርስቶስ ለእመቤታችን ሕፃን ልጅ አድርገው የሚያስቡ እስካሁን ሳይኮሎጂካሊ መጥተዋቸዋል። የራሱን ሕይወት እንደኖረ በመስቀል ላይ እንደተሰቀለ ምናምን ተረስቷል። ሁሌ የምታየው ማርያም ሲባል ሕፃን ልጅ ይዛ የተቀመጠች ናት። እስካሁን በመስቀል ለብቻው መከራውን ተቀብሎ እንደተሰቀለ ምሕረት ሲያደርግ እንደነበር፣ እውር ሲያበራ እንደነበር፣ ሽባ ሲተረተር እንደነበረ፣ በሽተኞችን ሲያነጻ፣ የሞተን ሲያስነሳ እንደነበረ ተረስቷል። እንደ ሕፃን ልጅ ሁሌ እንዲታይ ነው የሚፈለገው። በእኛ በኦርቶዶክስ ኢየሱስ ክርስቶስ የማርያም ልጅ ነው፣ ሕፃን ልጅ ነው ተብሎ እንዲታሰብ፣ እሷ ሁሌ የምትመራው አይነት አድርገው ነው እንዲታሰብ የሚደረገው። ሳድስ ፓርት ለዛ ነው አሁንም እሷ ጋ ሄዶ ታቅፎ ሳመችው፣ አቅፋ ሳመችው የሚለው ዳስ ዋይ እንደ ሕፃን ልጅ እንዲታይ ተደርጓል። ያ ፒክቸር ለኦርቶዶክስ በጣም የሚያጠፋ ነው። አየህ አይደለ? እንደ ሕፃን ልጅ ነው ሁሌ ማንም ሳየው የእመቤታችንና የክርስቶስን ስዕል ብታየው ሁልጊዜ ሕፃን ነው ክርስቶስ፣ ሁልጊዜ ሕፃን ነው። ስለዚህ ሳይኮሎጂካሊ ነው መጀመሪያ ማስተካከል ያለባቸው። ሳይኮሎጂካሊ ሰው እንዳይፈልገው በተአምር የክርስቶስን አይደለም ከሕፃኑ ጋር ሆና ነው ሁልጊዜ አብራ የምትታየው። ስለዚህ እጅግ የሚያሳፍርና የሚያሳዝን ነገር የእመቤታችንን ነገር በዚህ ደረጃ እቃቃ ተጫውተው ሲጽፉ ማየት እጅግ አሳፋሪ ነው እና ህዝብ እያየ ነው። ህዝብ በደንብ አድርጎ ነገ ከነገ ወዲያ ቁም ስቅላችሁን የኦርቶዶክስ ወንድምና እህቶች እንደሚያሳዩ እርግጠኛውን ይናገራል። ይጠይቋቸዋል። ቄስ የተባልክ በሙሉ ይሄን ዋሽተ የምታስተምር በሙሉ ትጠየቃለህ። በዚህ በክርስቶስም በቅድስት ድንግል ማርያምም የቀለዳችሁ ናቸው። ትቀልዱ የምትውሉ ናቸው። ቀጥል ይርብ። እሺ በቃ ጨርሻለሁኝ። ይህን ልጨርስና ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብር የእመ ምሕረትን እምባዋን በክብር መሐረብ እጁ ጠረገላት። ስለዚህ ታቅፎ ሳማት ከዙፋኑ ወርዶ፣ ምክንያቱም ለመነችው እምቢ አለ፣ ለመነችው እምቢ አለ። ከዛ ወደ ግዳጅ ገባች። ልብሴን እቀዳለሁ፣ ጡቴን እቆርጣለሁ፣ ፊቴን እሰነጥቃለሁ ብላ ስትል በዚህ ሰዓት ላይ ወረደና በደረቷ ላይ ተቀፍጦ ታቅፎ ሳማት። በክብር መሐረቡን እጁን እምባዋን ጠረገላት ይላል። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁ አትዘኝ አላት ይላል። ስለዚህ ክርስቶስን ብትክድ በቤተክርስቲያን በኦርቶዶክስ ጥምቀትን ክርስትናን ብትክድ ማርያምን ካልካድክ ግን ስለ እሷ ስትል ይቅር ትባላለህ ብሎ የሚል አስተምሮት ነው። ከዛስ እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ነገ ነፍስህ ድነት በሕይወተ ሥጋ ሳለህ ተነስተ እግዚአብሔርን ለምነው። ከዚህም በኋላ ከእሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥም መነኮሰ። ኃጢአቱን ለማሰራ እግዚአብሔርን ዘወትር ያገለግል ነበር። ክብር ድንግል እመቤታችንንም አርፎ መንግስተ ሰማያት እስከገባ ዘመን ድረስ ባለ ዘመን ሁሉ አመሰገናት ይላል። ይሄ ሰው ክርስቶስን ክዶ ለዚህ ነው አየህ፣ እኛ ቤት ኦርቶዶክስ ቤት ማርያም 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 እንጂ ኢየሱስ 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 የሚባል የሌለው ለዛ ማርያም ማርያም ማርያም። ልክ ሕፃን ልጅና እሷ ያለች ሕፃን ልጅ አለ ኢየሱስ የሚባል በኦርቶዶክስ ሕፃን፣ እሷ ደግሞ የምትመራዋለች ሁልጊዜ እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ አባታችን ሆይ እመቤታችን ሆይ ገብተዋል። የዓለም ቤዛ
ቤዛዊተ ዓለም እያንዳንዱን ነገር አከፋፍለ እንደ ጻለ እሱ ሕፃን ስለሆነ ማለት ነው። በእኛ ቤት እያንዳንዱን አከፋፍለ ቁጭ ታደርጋለህ። ምህረት ስትጠይቅ እሷን ቀድመህ ትጠይቃለህ። እሷ እሺ ካለች ለልጇ ትጠይቅና እሷ ከዙፋኑ እየወረደ የሚያደርገው ነገር ነው ያለው። ክርስቶስ በራሱ ሙሉ አይደለም እየተባለ ነው የሚሰበከው ማለት እኮ ነው። ካየው ክርስቶስ በቃ በራሱ ሙሉ አይደለም። በእንደዚህ በሚታየው ነገር ሙሉ አይደለም ክርስቶስ። ልክ ነው። በዚህ ክፍል ላይ ታምር 12 በእንተ ኪዳነ ምሕረት ላይ ሁላችሁ አንተም ዮኒም ሌሎችም ኦርቶዶክሳውያን የሚያውቁት አንድ ታሪክ አለ። የበላይ ሰብ ታሪክ። የበላይ ሰብ ታሪክም 78 ነፍስ በልቶ ክርስቶስን ክዶ ሚካኤልን ክዶ ገብርኤልን መላእክትን ሁሉ ክዶ 78 ነፍስ በልቶ በማርያም ምልጃ ጥላዋን ጥላ የሥላሴን ሚዛን በሰማይ ደፍታ ድኖ መንግስተ ሰማያት ገባ ይላል 12ኛው ታምር ላይ ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ቀጥለን በሌላ እናሳያለን። በዚህም ይሁን በድርሳነ መድኃኔዓለም ላይ እነዚህን ሁለቱን ሳላሳይ ነገረ ድህነት ላይ ሳላሳይ አላልፍም። ያውን በጥቂቱ ነው ያልኩት፣ በጥቂቱ ሌሎችም ወንድሞቼም ብሩኬም የተዘጋጀበት ስላለ ከረፍት በኋላ ነገረ ድህነትን በተመለከተ በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ገድላትና ድርሳናት ውስጥ ክርስቶስን ብትክድ፣ ጥምቀትን ብትክድ፣ ክርስትናን ብትክድ፣ መላእክትን ብትክድ ማርያምን ካልካድክ ትገባለህ። ማርያምን ግን ከካድክ አትገባም። ብዙ ነገር ማርያም የሚባልበት ሪዝኑም ለዛ እና ወደ ብሬክ እንሂድ። ከዛ ወይ እኔ እቀጥላለሁ ወይ ብሩኬ ይቀጥልና ዳጊሻ ያለበት ቦታ ያመቻል። ዳጊሻ ብዙ ጊዜ ስራ ነው ትችላለህ። ስራ ላይ ነው። አይ ችግር የለም ስራ ላይ አይደለም። በተለይ በአንተ መዝሙር ሰሞኑን ሪፖስት እያደረጉኝ ነበረ። እሱን ዘምሬ አይቼዋለሁ። እየተባረክልኝ እኔ በጣም የአንተ መዝሙሮች መቼም ያልተባረከበት አለ ብዬ አላስብም። አብዛኛው አይደለም የፕሮቴስታንት ወንድምና እህቶች፣ የኦርቶዶክስ ልጆች፣ ኢቨን ሙስሊሞች ይሰማሉ። እውነት ለመናገር የሚሰማዋሉ። ያው ለመናገር ስለሚፈሩ ነው እንጂ በደንብ አድርገው ይሰሙታል። ለማንኛውም እስቲ አንተ ከምትወዳቸው ሁሉም የሚወደድ ነው የሚመረጥ የለውም፣ ግን ደስ ከሚልህ የተወሰነውን ብትልልን ደስ ይላል። ጭንቅላታችን ሊፈነዳ እናንተ ምናልባት ስለተነጋገራችሁ ስለ ብዙ ጊዜ ስለምትወያዩ በዚህ ጉዳይ ላይ እኔ ገብቼ ብዙ ጊዜ አልሰማችሁም። ለምን እንዳልኩ አንዳንዴ የሚጋርድ ነገር አለ፣ አንዳንዴ ደግሞ ከጥላቻ የሚመስል ነገር አለ። አሁን ግን ወጣ ብለህ ኢየሱስን በምትፈልግበት ጊዜ ነው እነዚህን ነገሮች የምታገኛቸው። ስለዚህ ትንሽ አእምሯችንን በምስጋና ደግሞ እንትን ብንለው ደስ ይለኛል። ክበሩልኝ። ስለዚህ ሁላችሁም ኮፒ ሊንክ ታፕታፕ በማድረግ ለምታግዙ ወንድምና እህቶቼ እዚህ ውስጥ መጥተው ደግሞ እናንተን ለማሳወቅ የሚያግዟችሁ ወንድሞቻችን የምትችሉ ክርስቲያኖችም ሆናችሁ ሌላችሁ ጊፍት መስጠት የምትፈልጉ እባካችሁ በጊፍት ባርኳቸው የምትፈልጉ። ይህንን ነው ምለው። ዳጊሻ እሺ፣ ቴንኪዩ ይህን እድል ስለሰጠን እናመሰግናለን። ጌታ አብዝቶ ይባርክህ። እንግዲህ በእኔ በታናሹ ወንጌል ይነገር ዘንድ በዝማሬ የፈቀደ የመረጠኝ የረዳኝ ጌታ ክብሩን ይውሰድ። እሱን እጅግ አድርጌ አመሰግናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶች እድናለሁ ይላልና ምስጋና የሚገባው እሱ ብቻ ስለሆነ ምስጋናን ለእሱ እናቀርባለን። አንድ መዝሙር ዘምርላችሁና ወደ ሲሪየስ ቢዝነስ እንመለሳለን። ምክንያቱም ብዙ የሚነሱ ሀሳቦች አሉ። እኔም ወደ መጨረሻ ላይ እድል ካገኘው የምለው ነገር ይኖራል። ስለዚህ ወደ ዝማሬው ልግባ። ዮኒ እንደገና በድጋሚ ቴንኪዩ፣ ተባረክ። ኦኬ። ኧረ እኔ ማነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው። ኧረ እኔ ማነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው። ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ምሕረት የበዛለት
ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? እኔማ ሞተ ስባል ያለው እኔማ ጠፋ ስባል የቆምኩ እኔማ ምንም እንዳላየ እኔማ እንዴት ዝም እላለሁ? እኔማ ስላንተ እኔማ ለሀገር ለምድሩ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ኧረ እኔ ማነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው። ኧረ እኔ ማነኝ? ቤቴስ ምንድን ነው? ከጣሪያዬ በታች ኢየሱስ የገባው። ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? አቤቱ የወደቀውን እንዴት አየኸው? አቤቱ የተረሳውን እንዴት አሰብከው? ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። አቤቱ ታናሹን ሰው እንዴት አየኸው? አቤቱ የተጠላውን እንዴት ወደድከው? ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። ምሕረት እጅግ ብዙ ነው። ፍቅር እጅግ ብዙ ነው። እኔማ ያንን ዘመን ሳስብ እኔማ እምባ ይቀድመኛል። እኔማ ሞት ሽረት ሆኖብኝ እኔማ ማናለው ብሎኛል። እኔማ ከበለሱ በታች እኔማ ድምፅህን መስማቴ እኔማ ያነው ሰው ያረገኝ እኔማ የመኖር ምክንያቴ ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቱን እንደኔ ያለ ማነው? ምህረት የበዛለት ፍቅር ይቅር ያለው
ደሞ ያየ ቸርነቱን እንደኔ ያለ ማነው? አቤቱ የወደቀውን እንዴት አየኸው? አቤቱ የተረሳውን እንዴት አሰብከው? ምሕረት እጅግ ብዙ ነው፣ ፍቅር እጅግ ብዙ ነው። ምሕረት እጅግ ብዙ ነው፣ ፍቅር እጅግ ብዙ ነው። ቴንኪው ዮኒዬ፣ አመሰግናለሁ። ተባረክ በብዙ ዳግዬ፣ እጅግ አድርጌ አመሰግናለሁ። በጣም ሞደው መዝሙር ነው። እጅግ ብርክ በልልኝ። በጣም ነው የማመሰግነው። እንግዲህ ያው አይምሯችንን ሊያዞረው ኤርሚ መጥቷል። የስራውን ይስጠው። እያጦዘን ነው። ምንም ማድረግ አይቻልም። ወደ ኤርሚሻ ሆነ ወይ ደግሞ ሌሎቻችሁ ካላችሁ ኤርሚ ተነግራቸውና እነሱ ይላሉ። ዳግዬ ተባረክልኝ። በጣም ነው የማመሰግነው። ዮኒ ተባረክ። አንተ ዮኒ ተባረክ። ዳግዬ ጸጋ ይብዛል። እችን ሁለት ነገር ልናገርና ለብሩክዬ ልልቀቅልህ። ነገረ ድህነት ላይ ማለት ነው። አሁን ከተናገርናቸው ነገሮች ውስጥ የእውነት ነው የምልህ ዮኒ፣ በዚህ 5200 ሰው ፊት የምነግርህ 3% አልነገርንም ከመቶ መጽሐፍቶች እኔ ጋር ብቻ ያሉ ቁልል መጽሐፍቶች ነገረ ድህነትን በተለይ ዋነኛው ነገረ ድህነት በዚህ በገድላትና በድርሳናት ውስጥ የተጻፉቱ በጣም ደጋግመን እኔም ሆንኩ ከኔ በፊት የነበሩ ወንድሞቼ አገልጋዮች እዚህ ያሉ በሙሉ በአንድ በተዘዋዋሪ መንገድ ኦርቶዶክስ ቤተክርስቲያን ውስጥ ያለፉ ናቸው። አሁን ከበታች ያለው ፓስተር ናቲ ቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ የነበረ ነው። የቤተ ክህነት ሰው ማለት ነው። አገልጋይ የነበረ ሰው ነው። ከኔ በላይ በማዕረግ ስልጣን ያለው ሰው ማለት ነው። እና እነሱም ጭምር ሌሎችም ወንድሞች እዚህ ያሉም የሌሉም ሰዎች ሁሉ በሙሉ ለዘመናት የጮሁበት ነው። እዚህ ስማቸውን ያልጠቀስኳቸው በተሐድሶ አገልግሎት ውስጥ የሚያገለግሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደጋግመው እኛ ከመነሳታችን በፊት በጣም የብዙ ወገኖች ጩኸት ነው እና መጽሐፍቶቹ ነገረ ድህነትን በሙሉ ይናገራሉ። ባለፈው አንተ ቤት ከዛ ወንድም ጋር ስንነጋገር ድርሳናትና ገድላት የሚነሱበት ዋነኛው ምክንያት ነገረ ድህነት ማለት የመዳንን ትምህርት የዘላለምን ሕይወትን ይወስናሉ። ለምሳሌ ዮኒ ጥያቄ አይደለም ጠይቀህ ታውቃለህ፣ እዚህ ያሉን ሰዎች ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥምቀት ከነገረ ድህነት ተርታ ከሚመደበው አንዱ ዋነኛው ፒላር ትምህርት ነው። ከአምስቱ አዕማደ ምስጢር ውስጥ ማለት ነው። ትምህርተ ሥላሴ፣ ነገረ ክርስቶስ፣ ትምህርተ ሥጋዌ ማለት ነው። ጥምቀትና ቁርባን፣ ትንሣኤ ሙታን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ሰው በውሃ ጥምቀት ካልተጠመቀ ይድናል? ዮኒ ይድናል? ኢትስ ኦኬ ይባላል? አይድንም አይደል? አይድንም። ሲሪየስ የሆነ ትምህርት ነው አይደል? አዎ። ሰው የግድ መጠመቅ አለበት በአብ ወልድ መንፈስ ቅዱስ ማለት። ኦኬ። ሲጠመቅ በውሃ ነው አይደል የሚጠመቀው? አዎ። በአብ ወልድ በመንፈስ ቅዱስም መጠመቅ አለበት። የውሃ ጥምቀትን ሳይጠመቅ አብ ወልድ መንፈስ ቅዱስንም ሳያምን ጭስ የነካው ይድናል? እስትንፋስ የነካው ይድናል? የሰውን እስትንፋስ በምንኛ? ያው ላነባው ነው በአማርኛ። ልብ በል። በአብ ወልድ መንፈስ ቅዱስም ሳያምን እናም ሳይጠመቅ ሰው በዚህ ብቻ ይድናል ማለት ነው። ታምር ማነው ገጽ 97 ገድለ ዘርአ ብሩክ ምዕራፍ 5 ማነው 5ኛ ክፍል 21ኛው ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን ወዳጁ ወንድሞቼና እህቶቼ በፍጹም ልቦናችሁ በቁርጥ ሐሳባችሁ እግዚአብሔርን እንውደደው፣ የእመቤታችንን የማርያምን ገናንነቷንም እንናገር። ጌታችን ኢየሱስ ክርስቶስ ተሰቅሎ እኛን ላዳነበት በደሙ እኛን ለዋጀበት ለዕፀ መስቀሉም እንስገድ። ተልኮ ወደ ሀገራችን የመጣ በፊታችን ድንቅ ተአምራትን ያደረገ ሐዋርያ ሆኖ ያስተማረን የአባታቸው የዘርአ ብሩክ የተአምራቱን ዜና እንናገር ይላል። በስራው ፍጹም የሆነ የገድሉን ያማረ ያንን ጻድቅ አባታቸውን ከአድማስ ስራ አስቆሞ ምስራቁንና ምዕራቡን ሰሜኑና ደቡብን እንዲባርክ በአፉ እስትንፋስም የምሕረት እስትንፋስ እፍ እንዲል እስትንፋሱ ከአድማስ እስከ አድማስ
የዘራ ብሩክ ማለት ነው። እስትንፋስ ካፋችን የምናወጣው እስትንፋስ ከአድማስ እስከ አድማስ ይደርስ ዘንድ ከአድማስ እስከ አድማስ ከጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በስሙ ያልተጠመቁ አሕዛብ በማስም በአብ በወልድ በመንፈስ ቅዱስም ያልተጠመቁ አሕዛብ፣ ያልዳኑ አሕዛብ፣ ያላመኑ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በዘራ ብሩክ እስትንፋስ እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከእኔ የተቀበልከው ቃል ኪዳኔ ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ለዓለም ሁሉ መድኃኒት አድርጎ ቃል ኪዳን በሰጠው በወዳጁ በብፁዕ ወቅዱስ አባታቸው ዘራ ብሩክ ስም እግዚአብሔር ምሕረትን ለመነው። በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል። የማስትንፋስ የዘራ ብሩክን እስትንፋስ ሰው አግኝቶት የት ያገኘዋል? መልሱን ይንገሩን። የዘራ ብሩክ እስትንፋስ የአንድ ሰው እስትንፋስ ከአድማስ እስከ አድማስ ከፀሐይ መውጫ እስከ መጥለቂያው ድረስ ይደርሳሉ እና ሳይጠመቁ ቢሞቱ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል። በከበረና በገናና ስሙ የተጠመቁ ሕዝብ በኃጢአቱ በወደቁ ጊዜ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋስ የዘራ ብሩክ እስትንፋስ ማለት ነው የኃጢአት ማስተሰሪያ ይሆናቸው አለው። የኃጢአት ስርየት በማን ነው ማለት ነው? በዘራ ብሩክ እስትንፋስ። ጥምቀትም በዘራ ብሩክ እስትንፋስ። በውሃ መጠመቅ አያስፈልግህም። አረማዊ ሰው ሆነ እስትንፋሱ ብቻ የታግኝቼ ይነካዋለሁ የታግኝቶ ይነካኛል፣ እሱን የምንደርስበት ነው። በዓለም ዙሪያ ያለ የዘራ ብሩክ እስትንፋስ እንዴት አድርጎ ነው የሚያገኘው? እና የኃጢአቱን ስርየት ይሆንለታል ይላል። አረማዊ እንኳን ቢሆን በስሙ ያልተጠመቁ አሕዛብ እንኳን ቢሆኑ ሳይጠመቁ የዘራ ብሩክ እስትንፋስ ቢነካቸው መንግስተ ሰማያት ይገባሉ ይላል። ይሄኛው ላንብብና ለብሩኬ ልስጠው፣ እሱ ተዘጋጅቶበታል። ኦኬ። ታምረ መድኃኔዓለም ገጽ 104 ሁለተኛው ታምር። ይቅርታው ቸርነቱ ከሁላችን ከህዝበ ክርስቲያን ጋር ይሁንና ያው ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይላል። ክብር ይግባውና የከበረና ከፍ ያለ የጌታችን የአምላካችን የኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ተወለደ። የመድኃኔዓለም ክብረ በዓላቶቹ እነሆ ነግራችኋለሁ። ክብር ይግባውና ከእሷ ከድንግል ማርያም የተወለደው መድኃኔዓለም ነው። በዮርዳኖስ የተጠመቀው 40 ቀንም 40 ሌሊት የጾመው ውሃን ወደ ወይን ጠጅ የቀየረው መድኃኔዓለም ነው። በመከሩበት ጊዜ በሆሳዕና በቤተ መቅደስ ዞረው በአርብ ቀን በየሰቀሉት በሦስተኛውም ቀን የተነሳው ወደ ሰማያትም ያረገው በሕያዋንና በሙታን ይፈርድ ዘንድ የሚመጣውም ክብር ይግባውና መድኃኔዓለም ነው ይላል። እውነት ነው፣ ጌታችን ኢየሱስ ክርስቶስ ማለት ነው። ክብር ይግባውና የፈጠረው አምላኩ መድኃኔዓለምን በቁርጥ ልቦናና በማመን የሚያከብረውንና አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ፣ ቅድም ሜሎስ የነገረ ማለት ነው፣ አንደኛው ክፍል ማለት ነው። በአንድ ቀን ከጠዋት እስከ ማታ የወረደ የክረምት ዝናብ የሚያሉ መላእክት ዘወትር ይጠብቁታል ይላል። በአንድ ቀን ከጠዋት እስከ ማታ ምን ያህል የዝናብ ነጠብጣብ ይወድቃል? እሱን ያህል ነው ይጠብቁታል ብሎ የሚለው መላእክት ማለት ነው። አንድ መላእክት አይደለም የሚጠብቅህ። የመድኃኔዓለምን ዝክር ካደረግ የሰማይ ነጠብጣብ በአንድ ቀን ውስጥ ብቻ ኢትዮጵያ ውስጥ ምን ያህል ዝናብ ይዘንባል? ምን ያህል የዝናብ ነጠብጣብ ይዘንባል? ኢትዮጵያ ውስጥ ፒያሳ ጊዮርጊስ ጋር ብቻ ስንት ዝናብ ይዘንባል? ከጠዋት እስከ ማታ ቢወድቅ እዛ ቤተክርስቲያን ውስጥ ብቻ ያለውን ብንቆጥረው ቆጥረን እንጨርሰዋለን? ጠብታው አይደለም አራዳን ክፍለ ከተማ እዛው ጊዮርጊስ ቤተክርስቲያን ውስጥ ብቻ ከቅጥሩ ውስጥ ያለውን ብቻ እንቁጠር ብለን ብንል ቆጥረን እንጨርሰዋለን? አንጨርሰውም። እና የዛን ያህል መላእክት ይጠብቁታል ይላል። እሺ ያው በመዝሙር 90 ላይ መላእክቱን ይጠብቋቸዋል። ጥያቄ ምንድን ነው? እነዛ ሁላ እሱን መጠበቁ ጥቅሙ ምንድን ነው? ምን አውቃለሁ? ከማን ነው የሚጠብቁት? ምን አውቃለሁ? ወይ ፈጣሪ። አንደኛ በአንድ ቀን ውስጥ ከጠዋት እስከ ማታ የሚወርድ ዝናብ ነጠብጣብን ያክል የመላእክት ቁጥር አለ ወይ? መላእክት እልፍ ጊዜ እልፍ ሺህ ጊዜ ሺህ ናቸው ይላል። በጣም የበዙ መላእክት ናቸው። ቁጥራቸው እንዴት ነው ተብሎ አይለካም። ግን በአንድ ቀን ውስጥ ከጠዋት እስከ ማታ የሚወርድ የክረምት ዝናብ ምን ያህል ይሆናል? ጊዮርጊስ ቤተክርስቲያን ግቢ ውስጥ ብቻ የሚወድቀው ነው ይቆጠር ተብሎ ይባል ምን ያህል ይሆናል? ከጠዋት 12 ሰዓት
ሙሉ ማለት ነው። ከጠዋት እስከ ማታ የተባለው የዛን ያህል መላእክት ይጠብቁታል ለአንድ ሰው። ኦኬ ከዛ ይህንን ይልኝ ክብር ይግባውና መድኃኔዓለም መታሰቢያ እንጀራና ወጥ ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦገቦጉ በምስራቅም በምዕራብም በሰሜኑም በደቡብ በአራቱም ማዕዘናት ይበትኑታል። ጭሱም ማለት ነው እንጀራ የሚሰራበት ወጥ የሚወጠወጥበትን እናቶች እየቆሰቆሱ እንትን የሚሉትን የእንጨቱን ጭስ የኩበትም ይሁን የምን የሳጋቱራ እሱን መላእክት እያንቦገቦጉ በምስራቅ በምዕራብ በሰሜን በአራቱም የምድር ማዕዘናት ይበትኑታል። ጭሱን ወደ እሱ የደረሰበት እሱ ይድናል። ምኑ ጭሱ የደረሰበት ሰው በስሙ አምኖ ከመድኃኔዓለም ጎን ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት የማያምን አሕዛብ ማለት ነው። አረማዊ በአብ በወልድ በመንፈስ ቅዱስ የማያምን ክርስቶስ ከቅድስት ድንግል ማርያም እንደተወለደ የማያምን አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል። አረማዊው ሰው ማለት ነው። በአብ በወልድ በመንፈስ ቅዱስ ያላመነ ወይ ባጢስ ነው በለኝ። ወይ መድኃኔዓለም ወይኔ ተጫውተውብናል። ኧረ ምን ይሻለናል? ስሙ ኮፒ ሊንክ እያደረጋችሁ እዚህ በጭስ እዚህ በስትንፋስ እዚህ በግለሰብ እስትንፋስ ሳትጠመቅ የግለሰብ እስትንፋስ ቢነካ የዘራ ብሩክ ቅድም ይድናል ብሏል። በአራቱም የምድር ማዕዘናት እስትንፋሱ ወደ ደረሰበት ሁሉ እዚህኛው ደግሞ በጭስ ማለት ነው ይድናል። እርሱም ለድህነት ምክንያት ተሰቅሏልና ይላል። ክርስቶስ ለድህነት ምክንያት ተሰቀለ። አረማዊ ሆኖ በክርስቶስ ኢየሱስ ያላመነ በአብ በወልድ በመንፈስ ቅዱስ ያላመነ ጢስ ሲነካው ይድናል ብሎ ማለት ታዲያ ምን ማለት ነው? ይህንና ይህን የመሳሰሉ አሉ። ቀጥለው ላይ ያለው ላይ ምናልባት እንላለን። ብርክዬ አንተ ቀጥል። ቴንክ ኤርሚዬ ከዛ በፊት እኔ አሁን ልወጣ ነው፣ ፕሮግራም አለኝ። እሺ እዚህ የፈለጠ ወይ ሌላ አልቦ አይሁድ ዋልቦ አረማዊ ኩሉ ዘያአምን ወዘጸዋ ስማ ለማርያም ውእቱ ይድህን ወይ ረክብ ህይወት የሚለውን የካቲት ዚቅ ገጽ 7 ላይ ያለውን እሱንም እንድታዩት ነው። ምክንያቱም የሮሜ መልእክት ምዕራፍ 10 ቁጥር 12 ነው ለማርያም እዚህ ጋር የማርያም ስም የጠራ ይድናል የሚለው የጌታን ስም የጠራ ይድናል የሚለውን ቃል በቃል ገልብጠው እዚህ ላይ የጻፉት ማለት ነው። እሱንም እንድታሳዩቸው ነው። ሌላው ደግሞ ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ የምወደው ልጄ ይሄ ነው እሱን ስሙት ያለው ማን ነው? እግዚአብሔር አብ ነው። እዚህ ጋር ግን እዚሁ የሚካኤል የጥር ሚካኤል ዚቅ ላይ ገጽ 120 ላይ መርጌታ ዚቁ ስላላቸው እሱም እንድታሳዩ ነው። በዮርዳኖስ ኢየሱስ ክርስቶስ በተጠመቀ ጊዜ የምወደው ልጄ ይሄ ነው ስሙት ያለው ሚካኤል ነው ብለው እዚህ ጋር ጽፈውታል። እና ይህንንም እንድታሳዩቸው ነው። ተባረኩልኝ። ፕሮግራም ስላለኝ ነው። በጣም ደስ የሚል የተረጋጋ ፕሮግራም ነው። ግርግር ጫጫታ የሌለበት እንዴት ሰላም እንደሆነ ደስ ይላል። እንግዲህ ስልጡን ማህበረሰብ ማለት እንደዚህ ነው። ወንጌል ያሰለጥናል፣ ጨዋ ያደርጋል ማለት ነው። እና ተባረኩልኝ። በኋላ ስመጣ ካላችሁ እገባለሁ። ተባረኩ። ሰርዬ በጣም ነው የምናመሰግነው። ብዙ እንጠብቃለን ከአንተ ብዙ የምታውቀው ነገር ስላለ ማለት ነው። ቴንኪዩ። እሺ ብርኬ በድጋሚ ሰላም ብያለሁኝ። እንግዲህ ጌታ ኢየሱስ ይባርካችሁ ወንድሞች። በጣም ብዙ ነገር አነሳችሁ። ቅድም ይሄን እንኳን ላሳይ ቅድ አልነበረኝም። የሆነ ግን አንድ ነገር ሲናገር ቅድም ትዝ አለኝና መጽሐፉን አመጣሁት። ለጸጉርሽ ዘለላ ሰላም ላለው ሲል አይ በቃ እንደዛማ ከሆነ ያው ለፈንም ይሆናል ብዬ ይሄን መጽሐፍ አመጣሁት። ለእንትን ሰላምታ እንደሚያቀርቡ ታውቃለህ? ይሁን ለምን ለእንትን ነው ይሁን ለእንትን እንትን ብለህ ዘጋው፣ ግራ አጋባኝ። ላሳይህ
ላሳየሽ የመዝገበ ጸሎት ነው። ያው በየቤቱ የሚገኝ መጽሐፍ ነው። በቃ እኔም እንደ ፓስተር ፕሮግራም አለ ልውጣ። እኔም እንደ ፓስተር መዝገበ ጸሎት በየቤቱ ያለ መጽሐፍ ነው። ይሄ እዚህ መጽሐፍ ላይ ገጽ 1153 ላይ አንዴ ላውጣው። ገጹን 1153 ላይ እንደዚህ ይላል። ምንድነው መልክ ነው ምንድነው? አዎ መልክ ነው። መልከ መርቆሬዎስ ማለት ነው። መልካ መርቆሬዎስ ላይ እንደዚህ ይላል። መርቆሬዎስ ሆይ ይታያል ጽሁፉ ይሆን? እሺ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። በጭኖቹ መካከል ያለው ምንድነው? ወገቤቱ ጋር ነው። አይ ዮኒ ቆይ ጥያቄ መጠየቅ አለበት። ወገቤቱ ጋር ነው ያለው ዮኒ። ኧረ ተው እናንተማ እኔን ለማስቀሰፍ ነው የመጣችሁት እንጂ በሰላም ምንድነው እንግዲህ እኔ ሰላም ተብሏል። ቤተሰብ ሰላም ብሉልኝ። ምን ይሻላል? ፍቅር ሲዝም ነው በሉኝ። ቤተሰብ ግራ እየገባኝ ነው። ኧረ ተው ወይኔ ጉዶንን ተበላም። ቤተሰብ ነገር ተበላሸ አለ ዳኛው አለልኝ። እውነቱን ነው። ቀጥል እስኪ። እሺ ስለ ጌታ እራት አንድ ነገር ልበል። መጽሐፉን ከማሳየቴ በፊት ፈለገ አትናቴዎስ የሚናገረውን ላሰማችሁ። ድምፁን ልጨምረውና ምን እንደሚል ላሰማችሁ። እናታችን ቅዱስ ክርስቶስ ሰምራ በቤተ መቅደስ በተገኘች ጊዜ ከቅዳሴው የመጀመሪያ የጸሎት ክፍለ ጊዜ ጀምሮ እያንዳንዱን የጸሎት ክፍል በሰማያዊ ምስጢር ለውጦ ነው ያሳያት። እናታችን ክርስቶስ ሰምራ በቤተ መቅደስ ተገኝታ እና መጋረጃው ተገርዶ ገና የህሊና ጸሎትን ካህኑ እየጸለየ ሳለ ዲያቆኑ ከቤተልሔም መሶበ ወርቁን ተሸክሞ ሲመጣ ታያለች። በጣም እጅግ በጣም ድንቅ ነው። ያ ዲያቆን በላዩ ላይ የተሸከመው ያ መሶበ ወርቅ እጅግ በጣም ድንቅ ምስጢር አለው እና አምላካችን ለእናታችን ለቅድስት ክርስቶስ ሰምራ በእውነተኛው ምሳሌ ገለጸላት። ያ መሶበ ወርቋን የተሸከመው ዲያቆን በጭንቅላቱ የ15 ዓመት ሴትን ይዞ ወደ ቅዳሴው ሲገባ ትመለከታለች እና እጅግ በጣም ተደነቀች። እናም ያቺን የ15 ዓመት ሴት የሆነችን ሕፃን ከአብሯካ ደግሞ ሕፃን የሆነ ልጅ ለካህኑ ሲሰጠው ትመለከታለች። እሺ ምንድነው እያለን ያለው? ስለ ጌታ እራት ሊያወራን ነው ወንድማችን። የ15 ዓመት ልጅ ተሸክመው ምናምን ነገር ሲል ሰማሁት። አዎ በኢትዮጵያ ኦርቶዶክስ ሕፃን ልጅ ይሰዋል። ምን ማለት ነው? ለጌታ እራት የሚቀርበው ሕፃን ልጅ ነው። ይኸው አሁን እሱ የተናገረው ክፍል በገድለ ክርስቶስ ሰምራ ላይ የሚገኝ ታሪክ ነው። እንግዲህ እነዚህን መጽሐፍቶች ይኸው እንደዚህ በዚህ መልኩ ይሰብኩታል፣ ያስተምሩታል። ገድለ ክርስቶስ ሰምራ ላይ የካቲቱ ላይ ይሄ ታሪክ ይገኛል። ከዕለታት በአንደኛው ቀን ማለት በመጋቢት 27 ቀን የመድኃኔዓለም በዓል በሚከበርበት ዕለት ስጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያን ጊዜ ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር
ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸውን ድንቅና ረቂቅ ምስጢር አየች። በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባንን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያ ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶብ ወርቅ ይዞ ወጣ። ያቺ መሶብ ወርቅ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። መሶብ ወርቁ በድንግልና ያለች ብላቴና ሆነች፣ ህብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱ መሶብ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑ ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛ ይህ ህብስት ተለውጦ ሕፃን ሆነ፣ ህብስቱ ሕፃን ልጅ ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው ይላል። ድጋሜ ላንብበው። ዳግመኛ ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። በኢትዮጵያ ኦርቶዶክስ ይሄ ስርዓት እንዳለ በገድለ ክርስቶስ ሰምራ ላይ ይናገራል። ይሄን ነው ፈለገ አትናቴዎስ ሲተርክልን የነበረው። ህብስቱ ይለወጥና ሕፃን ልጅ ይሆናል። ከሰማይ መላእክት ደግሞ ሰይፍ ያቀብለዋል ለቄሱ፣ ቄሱ ሕፃኑን ይሰዋዋል። ከዛ አሉ ማለት ነው። አንደኛው ይሄ ነው። ሁለተኛው በኢትዮጵያ ኦርቶዶክስ ለእግዚአብሔር ያላቸውን ክብር ላሳይ። በኢትዮጵያ ኦርቶዶክስ ሥላሴ በምን አይነት ሁኔታ እንደሚገለጥ ላሳያቸው። ዘርአ ብሩክ የተባለው ሰው ሥላሴን ውጦ ነበር። ሰምተህ ታውቃለህ? ይሁን ይሄን ዘርአ ብሩክ የተባለው ሰው ሥላሴን ውጦ ነበር። ሥላሴ በሰዎች ሆድ ውስጥ ነበሩ ይለናል። ውጦ ነበር። አሳ ነባሪ ነው እንዴ? አሳ ነባሪ ማለት ነው። ምክንያቱም በአሳ ነባሪ ያደረው ነብዩ ዮናስ ነው እስከማውቀው ድረስ። ዮናስ ነው አሳ ነባሪ ውስጥ። ዘርአ ብሩክ ብቻ ሳይሆን ሰይጣን ራሱ ክርስቶስን ውጦታል ይላል ግብረ ሕማማት ላይ። ምን ውስጥ ገባን? በመድኃኔዓለም ምንድን ነው የምሰማው? እዚህ ሥላሴ ተውጠዋል። አንብብለት። እሺ ገድለ ዘርአ ብሩክ ተናግረዋል። 23ኛው ምዕራፍ ሥላሴን ያቀፈውንም ተሸክሞ እንትን የጭነት አገልግሎት የሰጠውንም አንድ ላይ እሺ ሁለቱን አነሳለሁ። ጥቅምት በገባ በሰባተኛው ቀን ብፁዕ አባታቸው ዘርአ ብሩክ በሥላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎችን አገኘ። ምን አገኘ? ዕንቁ 3። ያ ጻድቅ አባታቸውም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው፣ ተደሰተ። ባገኛቸውን ጊዜ አንስቶ ዋጣቸው፣ ዕንቁዎቹን ማለት ነው። 3ቱ ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ አካሉን ብርሃን አደረጉት። ያም ጻድቅ አባታቸው በሆዱ ውስጥ ያሉ የ3 ዕንቁዎችን ምስጢር ሳያውቅ ብዙ ቀን ተቀመጠ። እነዚያም አናቁ ስጋውና ነፍሱን ያነጹት ዘንድ ስጋውን ማደሪያ አደረጉት። ከዚህም በኋላ በብዙ ቀን የ3ቱን ዕንቁዎች ምስጢር ተገለጠለት። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ እነዚያ 3 ዕንቁዎች የተባሉ 3ቱ አካላት ወይም በቅንፍ ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ሥላሴ ናቸው ይላል። 3ቱ ዕንቁዎች የተባሉት ዘርአ ብሩክ የዋጣቸው ሥላሴን ነው ይለናል መጽሐፉ። ሥላሴ ለብዙ ቀናት በዘርአ ብሩክ ሆድ ውስጥ ገብተው እንደቆዩ መጽሐፉ ይነግረናል። ማለት ለእግዚአብሔር ያላቸውን ነገር የሚያሳይ መጽሐፍ ነው። ምንድነው ይሄ እየነገረን ያለው? ሥላሴን እንደዋጠ። ሁለተኛው ደግሞ ከዚሁ ከእግዚአብሔር ክብር ጋር ተያይዞ የመተዛዘል ደግሞ ምዕራፍ አለ። ልክ አብርሃምን ምሳሌ ያደርጋሉ። አብርሃም ሥላሴን አዝሎ አስገባ የሚል ታሪክ በመጽሐፍ ቅዱስ አናገኝም።
እሱም ምሳሌ አድርገው ግን ይሄ መጽሐፍ እግዚአብሔር አቦን አዘለ፣ አቦ ደግሞ ሥላሴን አዘለ ይለናል። ተመልከቱ፣ ገድለ አቡነ ገብረ መንፈስ ቅዱስ። ይሄ መጽሐፍ የታተመው እውነት ለመናገር ይቅርታ አድርግልኝ፣ እየቃሙ ወይ ዊድ እያጨሱ ነው የጻፉት። እውነት ለመናገር እንጂ ይሄ ምን ይጠቅማል ተብሎ ለኦርቶዶክስ ተዋህዶ ምን ይጠቅማል ተብሎ ነው የሚጻፈው? ዋት ሪዝን? በምን ምክንያት ለኦርቶዶክስ ይሄ ሁላ ዝባዝንኪ ይጠቅማል እየተባለ እንዴት? እነዚህማ የሚቅሙ የሚያጨሱ ናቸው የሚጽፉት። እውነት ለመናገር በምን ሂሳብ ሥላሴን የዋጠ በሆዱ ውጦ የሚገኝ ተብሎ ይጻፍ? ቃል በቃል ያለው እንግዲህ ከነ መረጃው ነው የምናየው። ምን አይነት መልስ እንደሚሰጡ ማወቅ ነው የምንፈልገው እኛ። ምን አይነት መልስ ነው የምትሰጡት ለዚህ? እውነት ኦርቶዶክስን ለመጥቀም ብላችሁ ነው ወይስ ለመጉዳት ብላችሁ ነው እንደዚህ አይነቱ ነገሮች በሙሉ የምታመጡት? እግዚአብሔር ይገስጻችሁ። ሌላ ምንም ምለው የለም። እግዚአብሔር ይገስጻችሁ። ይህን ሁላ ህዝብ ወደ ገደል የምትከቱት ሆን ብላችሁ በተንኮል በደብተራ በመተት ይዛችሁት ይህን ህዝብ ባዶ ያደረጋችሁት እናንተ ናችሁ። ክርስቶስን ሕፃን ልጅ እያረጋችሁ እድሜ ልካችሁን የምትበሉት እናንተ ናችሁ። የክርስቶስ ልጅ የመብራ የድንግል ማርያም ልጅ እያላችሁ ሕፃን ልጅ አድርጋችሁት። ክርስቶስ የ30 ዓመት ነው። ከዛም በኋላ 3 ዓመት ካስተማረ በኋላ ነው ለእኛ መስዋዕት የሆነው። ሕፃን እያረጋችሁ ሁልጊዜ የምትነግዱበት እግዚአብሔር ልቦና ይስጣችሁ። እውነት ነው የምለው። በጣም ያማል። ቀጥሎ ወንድማችን እና እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። ሕፃን የሚሰዋ ሥላሴ ብለው ሆድ ውስጥ የሚዋጡበት፣ ማርያም ከታመነች ሌላውን ከካደ ችግር የሌለበት ይሄ ሁላ ነው እንግዲህ የሰማነው። ጉድ ነው። እስቲ ነገ ምን አይነት መልስ እንደሚመጣ ሰሞኑን እንሰማለን። ቀጥልልኝ፣ ይቅርታ። እሺ፣ ይሄ መጽሐፍ የታተመው ገድለ አቡነ ገብረ መንፈስ ቅዱስ ነው። የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ በአንድነት ያሳተሙት መጽሐፍ ነው። በሁለቱ ገዳማት በኢትዮጵያ በጣም ታዋቂ ሁለቱ ገዳማት ናቸው። የታተመው በዛ ነው። በዚህ መጽሐፍ ምዕራፍ 13 ላይ የሚገኘውን ሐሳብ ላሳይ። ምዕራፍ 13ኛው ምዕራፍ ላሳይ። እሺ አልፌዋለሁ። እሺ እንደዚህ ይላል 13ኛ ምዕራፍ። ያው ይሄ በባህር ውስጥ ለረጅም ጊዜ እንደኖሩ የሚናገረው ክፍል ነው። ዋናው እኔ የምፈልገውን ሐሳብ ጋር ሂጄ ላሳያችሁ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። 3 ሽማግሌዎች ያረፉበትም ተራራ እንደ ፀሐይ ያበሩ ነበር። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አለፈን 1 ምዕራፍ ያህል አዝለው ሰደን እያሉ አሰምተው ተናገሩ። ሽማግሌዎቹ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ከ3ቱ ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ ባልንጀሮቼን አምጣቸው አለው። ሽማግሌውም በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣው። 3ቱንም ሽማግሌ በማዘል አደረሰ ማለት ነው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎች ተነስተው ቁመው ለአባታቸው ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ ዘፍጥረት መጽሐፍ ምዕራፍ 18 አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። እነዚህ የታዘሉት ሽማግሌዎች
ሥላሴ ናቸው እያሉ ነው። አንድ ሰውም እስራኤል የተባለ ያዕቆብ ባደረባት በፈለገ ያቡቅ እንደታገለው እንደባረከውም ዘፍጥረት 28 እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ 7ቱ ሰማያትም ድረስ እናወጣሃለን አሉት። አንተ አዝለህናልና አሁን ደግሞ የኛ ተራ ነው። ማን ነው የሚለው? ይሄን አብ ወልድ መንፈስ ቅዱስ። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባልም ሆኑ። መባረክት ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔር እንዳዩ አባታቸውም አዩ። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛው ሰማይ እስከ 3ኛው እኩሌታ አደረሰው። መጀመሪያ አብ ነው ያዘለው እስከ 2ኛው ሰማይ እስከ 3ኛው እኩሌታ። ወልድም ተቀብሎ አዝሎ እስከ 5ኛው ሰማይ እስከ 6ኛው እኩሌታ አደረሰው። መንፈስ ቅዱስም እስከ 7ኛው ሰማይ ድረስ ግርማ ወደሚያስፈራው ዙፋን አደረሰው። እየተጋገዙ ሶስቱ አካላት አቦን አዘሉ እያለን ነው መጽሐፉ። ልክ አቦ ሶስቱን አካላት እንዳዘላቸው በተራቸው ደግሞ ብድር እየመለሱ ነው ማለት ነው። ለእግዚአብሔር ያላቸውን ክብር እንግዲህ ይመልሱልናል ብዬ ተስፋ አደርጋለሁ። ከምን አንጻር ተጻፈ ይሄ መጽሐፍ? እግዚአብሔርን ያከብራል ወይ? በተለይ ሙስሊሞች እንደዚህ አይነት መጽሐፍቶችን እያነሱ ሲሳለቁ በጣም ተመልክቻለሁ። ለምን? ለእግዚአብሔር ክብር የማይመጥን ስለሆነ እንደዚህ አይነት መጽሐፍቶች። እሺ ልቀጥል። እዚህ መጽሐፍ ላይ ሁለት ነገር አሳይቼ ጨርሳለሁ። አንድ እግዚአብሔር በጣም ጨካኝ እንደሆነና አቦ ርኅሩኅ እንደሆነ የጻፉበትን ሐሳብ ላሳይ። ሁለት ከዘላለም ሕይወት አንጻር የተጻፈው በዚህ መጽሐፍ 5ኛው ተአምር ላይ የተጻፈውን ላሳያችሁ። 5ኛ ተአምር እግዚአብሔር ጨካኝ አቦ ርኅሩኅ እንደዚህ ይላል። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። 5ኛ ተአምር እቺ ሴት ምንድን ነበረች? ዝሙትን ትወዳለች፣ ሰንበትን አታከብርም፣ ትሽራለች፣ በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለምን? ኃጢአተኛ ስለሆነች። እግዚአብሔር ምን አዘዘባት? እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ። እባቡ ማለት ነው። ለሽንት በተቀመጠችበት እባቡ ወደ ማህፀኗ ገባ። መኖሪያው አደረጋት እባቡ። እኔ ተጠንቀቁ እህቶች፣ እንግዲህ ለሽንት ስትቀመጡ ተጠንቀቁ። በጣም ከባድ ነው። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል። እባቡ በውስጧ ሆኖ ማለት ነው። ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷ ውስጥ ነው። በሆዷም ውስጥ ሆኖ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ቀበሮ ይጮህ ነበር፣ በሆዷ ውስጥ ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምልሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ያው ባሏ ነው፣ መብቱ ነው። ጠጥቶም ባይጠጣም መብቱ ነው። ባለትዳር ናቸው። አትንካኝ እያለችው ለመነችው። አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት። መብቱ ነው፣ ባል ነው እሱ። እሷ ግን ያው በቃ ለእንደዚህ አይነት ነገር ተዳርጌያለሁ አትንካኝ እያለችው ሲገናኛት ምን ሆነ? ያም እባብ ወጥቶ በገባበት ቦታ ማለት ነው ሲገናኙ አባላዘሩን ቆረጠው ይላል። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። አሁን ይሄ እግዚአብሔር ቁጣ ነው። ለምን? ስትዘሙት ስለነበር። ተመልከቱ ከዛ በኋላ የሚሆነው። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ማንን? እግዚአብሔር። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ
ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ያሳዘነችው ማንን ነው? እግዚአብሔርን። ገንዘቧን የምትሰጠው ለማን ነው? ለአቦ። የምትሳለው ለማን ነው? ለአቦ። መታሰቢያውን አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያች ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህም ብላለው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። የገባው ሽንቷ ሲሸና ነው። ቀድሞ በገባበት ወጣ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውን ያን እባብ ገደሉት። ቁመቱ 5 ክንድ ያህል ነበር፣ 2 ሜትር ተኩል ማለት ነው። የሀገሩም ሰዎች ሁሉ ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ ይላል። እቺ ሴት ማንን ያሳዘነችው? እግዚአብሔርን አሳዘነችና እግዚአብሔር እባብ ላከባት። እግዚአብሔር የሚቀስፍ የሚቆጣ፣ አቦ ደግሞ ምህረትን የሚያደርግ ምንድነው እየነገሩ ነው ያሉት? ሰዎች በእንደዚህ አይነት ህይወት እንዲኖሩ በፍራቻ በዝክር እያሰቡ እንዲኖሩ የሚያደርግ መጽሐፍ ነው። እዚሁ መጽሐፍ ላይ ከዘላለም ህይወት ጋር የሚናገሩን ሐሳብ ላሳይና ይሁን እጨርሳለሁ። የመዝጊያ ንግግር አድርጌ በምዕራፍ 2 ላይ የሚገኝ በሁለተኛ ተአምር ላይ የሚገኝ ሐሳብ ነው። ሰው በኢትዮጵያ ኦርቶዶክስ በክርስቶስ ኢየሱስ ብቻ አምኖ የዘላለም ህይወት ይገኛል ሲባል በጭራሽ ይላሉ። እንዴት? ሰው ካልሰራ መዳን የለም፣ ድነት አይገኝም። እኔ ዘላለም ህይወት እንዳለኝ እርግጠኛ ነኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ። ኩነኔ ማለት ፍርድ ነው። ነፃ ወጥተናል በክርስቶስ ኢየሱስ። ሞት የሚይዘን የሚገዛን አይደለንም። ለምን? እኛ የእግዚአብሔር ልጆች ነን። በኢትዮጵያ ኦርቶዶክስ ግን ሰው ካልሰራ የዘላለም ህይወት አያገኝም። ሰው ካልሰራ የዘላለም ህይወት አያገኝም የሚሉት ግን በክርስቶስ ደም ሲሆን ነው። በአቦ ሲሆንስ ይቻላል። ይሄው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ይሄ መነኩሴ ምን አይነት ሰው ነው? ዝሙት የሚያበዛ ነው፣ የሚያስጠነቁል ነው፣ ጠንቋይ ቤት የሚሄድ ነው፣ ስራ የሚያደርግ ነው፣ ጠንቋይ ነው ራሱ ማለት ነው። ሰውየው ኃጢአተኛ ነው፣ ሰውየው ደግሞ መነኩሴ ነው። በጣም በሚገርም ሁኔታ እሺ። ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታቸው የገብረ መንፈስ ቅዱስን የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምሕረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታቸውን የገድሉ መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት። ልብሱንም ገፎ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። ይሄ ዝሙትን የሚያደርግ ሰው፣ የሚያስጠነቁል ሰው። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም ዙፋኑ ዙሪያ አደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት ብሎ አዘዘ። ለምን? ኃጢአተኛ መነኩሴ ስለነበረ። ከስራዋ ክፋት የተነሳ በዚያ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ ጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶም በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል አለ። ለምን ትዋሻለህ እያለው ነው ጌታ። ሰማይና ምድር በቃል ኪዳን ጸንቶ ይኖራሉ። አቤት ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁ አለው። ቃል ለምን ይታበላል ስላለው ምን ዋሸሁ አለ ጌታን ማለት። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። ካልማርከው እኔንም ወደ ሲኦል ክተተኝ እያለ ነው ያለው። እሺ አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብ በወልድ በመንፈስ ቅዱስ እማጸናሃለሁ። ያን ጊዜ እግዚአብሔር
እግዚአብሔር ቅዱስ ሚካኤልን አዘዘ። ወደ ሲኦል ሳይጥሏት ፈጥና አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት። መልሶ እግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሳምኩ ጊዜ ደስ አለኝ፣ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድሽ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህም ብሎ የምዕመናን አንድነት ወዳለበት ወሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱም በራ ይላል። ይሄ ሰው ከሲኦል ወጥቶ ወደ ገነት የገባው ምን አይነት ሰው ነው? እዚህ ጋር እንደምናየው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን እነዚህን መጽሐፍቶች ገልጠን የምናሳየው እንድታፍሩ፣ እንድትሸማቀቁ እናንተ ላይ ወይ እንደዚህ ለመቀለድ አይደለም። ጉዳዩ የዘላለም ህይወት ስለሆነ ነው። ጉዳዩ የመጨረሻችንን የሚወስን ነገር ስለሆነ ነው። እኛ ክርስቲያኖች በክርስቶስ ኢየሱስ ትምክት አለን። በክርስቶስ ኢየሱስ እጅግ በጣም እርግጠኞች ነን። ለምን? የዛሬ 2000 ዓመት ቀራንዮ ላይ የሆነው ነገር ለኛ ትምክታችን ስለሆነ ጴንጤ እንድትሆኑ አንፈልግም። እኛ የክርስቶስ እንድትሆኑ ግን ሁሌም ፍላጎታችን ነው። ጴንጤ መሆን ከኦርቶዶክስ እንድትወጡ እንደሱ አይደለም ዓላማችን። የክርስቶስ ብቻ እንድትሆኑ ስለምንፈልግ ነው። ለምን? መዳን በሌላ በማንም ስለሌለ፣ መዳኛው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መጽሐፉ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በክርስቶስ ኢየሱስ ሆነን ይላል ቃሉ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ምን ማለት መሰላችሁ? ስለኛ ሞተ ማለት ነው። እኛ ኃጢአታችንን በእርሱ ላይ ጭነን የእግዚአብሔርን ጽድቅ አገኘን። በእግዚአብሔር ፊት ትክክል የምንሆነው በክርስቶስ ኢየሱስ ስንሆን ብቻ ነው። ማንም በምድር ላይ በእግዚአብሔር ፊት ጻድቅ የለም ይላል መክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ። በእግዚአብሔር ፊት ጻድቅ መሆን የሚቻለው በክርስቶስ ኢየሱስ ብቻ ስንሆን ነው። እኛ አቡን ስለምንጠላ አይደለም፣ ተክለ ሃይማኖትን ስለምንጠላ አይደለም። በጳውሎስ ስም ቢጻፍም እንቃወማለን። ጳውሎስ የዘላለም ህይወትን ሊሰጥ አይችልም። ጴጥሮስ የዘላለም ህይወትን ሊሰጥ አይችልም። ኢትዮጵያውያን ስለሆኑ አይደለም እነዚህ ሰዎች የምንቃወመው። ኢትዮጵያውያን መሆናቸው አይደለም፣ የሆነ ቦታ ስላሉ አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣላ ስለሆነ ነው። የእግዚአብሔር ቃል እኔ ብቸኛ መንገድ ነኝ አለ ኢየሱስ ክርስቶስ። እሱ ብቻ ከሆነ መንገዱ ሌሎቹ ገደል ናቸው ማለት ነው። እኔ ህይወት ነኝ አለ። ብቸኛው ህይወት ኢየሱስ ከሆነ በሌሎቹ በኩል ብትሄድ ሞት ነው ማለት ነው። ወደ አብ የሚያደርስ ብቸኛ መንገድ ኢየሱስ ከሆነ በኢየሱስ ብቻ በተከፈለልህ ወደ አብ ትገባለህ ማለት ነው። ኢየሱስ ክርስቶስ መጣና ሲናገር እኔ ህግና ነቢያትን ልሽር አልመጣሁም አለ። ግን ቀጥሎ የተናገረው የሚደንቅ ቃል ነው። ልፈጽም አለ። ለዛ ነው ኢየሱስ ክርስቶስ መስቀል ላይ ተፈጸመ ያለው። ቅዱስ ጳውሎስ ይህን ቃል ያዘና በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የህግ ፍጻሜ ነው አለ። የሚያምን ሁሉ የዘላለም ህይወት እንዲያገኝ፣ የሚያምን ሁሉ በእግዚአብሔር አብ ፊት በክብር እንዲቆም ክርስቶስ የህግ ፍጻሜ ሆኗል። ትምክታችን የተሰወርንበት እርሱ ኢየሱስ ክርስቶስ ነው፣ ደሙ ነው። እኛ ምንጠራችሁ ወደ ኢየሱስ እንጂ ወደ ጴንጤ አይደለም። እዚህ አዳራሽ መጣችሁ አብራችሁ እንትን እንድትሉ አይደለም። ወደ ክርስቶስ ግን መምጣት ያስፈልጋል። ለምን? ህይወት ክርስቶስ ብቻ ስለሆነ። ተባረኩ። ዮኒ ስለሰጠን ዕድል እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርክ። ቴንክ ዩ ብሩክ፣ ተባረክ። ምንድነው መሰላችሁ በጣም ይሄን ሁላ መመለስ ይችላሉ ብዬ አላስብም። በጣም በስቷል። ኤክስትሪምሊ ኦርቶዶክስ በዚህ ውስጥ አለች ብሎ የሚያምን ለማወቅ በጣም አዳጋች። እውነት ለመናገር አብዛኛው ህዝብ እንደማያነብ ስለሚያውቁ ነው ይሄንን ሁላ ነገር ያደረጉትና ሌላ የሚጨመር ካለ ይሄንን መልስ ከሰጡን በኋላ ወደ ሌላ መሄዱ መልካም። እኔ መስሎልህ ነበር እና እኔ በእውነት ነው ያማል። እንደ አንድ ኦርቶዶክስ በእውነት ለመናገር
እኔ ሳልሆን እታች ያሉትን መጠየቅ ትችላለህ። የሚያም ነገር ነው። ይሄ ሁላ ዝባዝንኪ ለምን አስፈለገ? አዳኙ ክርስቶስ ተብሎ ተጽፎ እያለ ይሄ ሁላ ውሸት ለምን አስፈለገ? ምንድን ነው ጥቅሙ? ጥቅሙ ምንድን ነው? እሱን እንዲነግሩኝ ነው፣ ጥቅሙን እንዲነግሩኝ ነው የምፈልገው። እና ሆፍሊ ለእኔ ሳይሆን ከ5000 በላይ ሰው ቁጭ ብሎ የሰማው ነገር ስለሆነ የ5000 ሰው ህይወት ግድ ካላላቸው አዶን ኬር። 5000 ደግሞ ብዙ ሆኖ እንደሚመጣ ስንት ሰው እንዳየው እዚሁ ያለው ልንገራቸው። 113300 ሰው አይቶታል። 113300 ሰው የዛሬውን ውይይት አይቶታል። እየገባ እየወጣ አይቶታል። ስለዚህ ይሄን ያህል ህዝብ የማይጨንቃችሁ ከሆነ መብታችሁ ነው። እና ብዙ ችግር ኦርቶዶክስን ከማጣታችን በፊት በጊዜ እነዚህ ገድላት የሚባሉ መጽሐፎች በደንብ ታይተው መልስ ቢሰጡበት መልካም ነው ብዬ አስባለሁ። ይሄን ነው የምለው። እርምሻዬ ሌሎቹ እኛም ጋር ስለመሸ እኔም እሱ ልልህ ነበረ መሀል ላይ የገባሁትኝ። አንተም ይህንን ፕሮግራም ከዚህ በኋላ እንኳን በተከታታይ ቀናት 1 ወር ብሰጠን በ1 ወር ውስጥ እንኳን የምንጨርሰው አይደለም መጽሐፍቶች ውስጥ ያለው። ስለዚህ ለአሁኑ እዚህ እናቁምና ወንድሞች እዚህ ያልተናገሩ ዳጊ እንዳልክ እና ኤፍኤም ስላሉ በቅዱስ የማደርጋችሁ በእነሱ አጠራርገው እኔም ይሄን የመጨረሻ ንግግር ልናገር። ወደ መጨረሻ ላይ ግን ይሄ ምናልባት ፍቃድ ይሆናል ብዬ አምናለሁኝ። ከ10 ደቂቃ ያህል እንኳን ለወንጌል ስብከት ለቅዱስዬ እንድሰጠው እንወዳለን። እንደው ሌሎች ወንድሞች ከተናገሩ በኋላ 10 ደቂቃ ንጹህ ፒውር የሆነ ዋና የመጣንበት ዓላማ ቅዱስዬ በዚህ ላይ 10 ደቂቃ ካስተላለፈ በኋላ ከእሱ ንግግር በኋላ ትጨርሳለህ። እኔ እዚህ ላይ ሳላመሰግንም አላልፈው። ጌታ እግዚአብሔር ይባርክህ ይህንን ፕሮግራም ስላዘጋጀህልን። በባለፈው እፎይን ጠርተህ ልክ እንደጠየቅከው ያለውን ነገር እኛንም ጠርተህ ደግሞ እንደዚሁ ደግሞ በመጽሐፍ የተሰነደ ማለት ነው። እንደዚሁም ደግሞ ጌታ ቢፈቅድ አንተም ታደርገዋለህ ብዬ አስባለሁ። ኦርቶዶክሳውያን ወገኖችንም ጠርተህ በእኛ በወንጌላውያን አማኞች ላይ እንደዚህ የጻፍ ነው፣ በአብያተ ክርስቲያናት የጻፍ ነው። እንደዚህ ገድላት፣ ድርሳናት ከመዳን ትምህርት አኳያ በነገረ ክርስቶስ አኳያ የጻፍ ነው። እንደዚህ አይነት ነገር ካለ እንዲያወጡና እንዲያጋልጡ እዚሁ አንተ ቤት እድል እንድሰጣቸው ሁሉ እንፈቅዳለን። በእኛ በወንጌላውያን አማኞች ላይ በሰነድ የተረጋገጠ በመረጃ የተጻፈ አምጥተው እንዲናገሩ ማለት ነው። እኛ ከመጽሐፍ ቅዱስ ውጭ የምናምነው መጽሐፍት ስለሌለን ይህን አልገን እንናገራለን። አለ ግን ከተባለ እሱንም እድል ሰጥታቸው እነሱም ጭምር ቢናገሩ እኛም መስጠት ያለብን መልስ ካለ እንሰጣለን። እነሱም ደግሞ አሁን ላቀረብነው ነገር እነሱ መልስ ከሰጡም ደግሞ ይስጡበት እና እግዚአብሔር ይባርክ። በእውነት ያለ አድሎ ይህንን ነገር እድሉን ስላመቻቸልን ጌታ እግዚአብሔር ዘመንን ይባርክ። እነ ዳጊዬና እንዳልክ ኤፍዬ ከተናገሩ በኋላ ለቅዱስዬ 10 ደቂቃ ያህል